በዚህ ክረምት ልጄ የፀሐይ ብርሃን አላገኘውም ብለሽ ተጨንቀሻል? አትጨነቂ። ቫይታሚን ዲ ጠብታ ወይም ሰፕሊመንት አለ። ቫይታሚን ዲ ለህፃናት እድገት፣ ለአጥንት መጎልበትና ኢንፌክሽኖችን ለመከላከል የሚጠቅም ንጥረ ነገር ነው። ቫይታሚን ዲ የፀሐይ ብርሃንን በመጠቀም በሰውነታችን ውስጥ ይመረታል። ነገር ግን በክረምት ወቅት ወይም ፀሐይ በሌለበት ወቅት ቫይታሚን ዲ ልጄ ከየት ያገኝ ብለው ካሳሰቡት ቫይታሚን ዲ ጠብታ ወይም ቫይታሚን ዲ ሰፕሊመንቶች አሉ። ይህ ማሟያ ጠብታ ወይም ሰፕሊመንት መቼ ይሰጣል? የቫይታሚን ዲ ሰፕሊመንት ወይም ጠብታ የሚሰጠው የጡት ወተት የሚጠቀም ህፃን ልጅ ከሆነ የጡት ወተት ቫይታሚን ዲ ሙሉ ለሙሉ አይሰጥም። ስለዚህ ይህ ህፃን ፀሐይ የማያገኝ አይነት ከሆነ የቫይታሚን ዲ ሰፕሊመንት ወይም ጠብታ በየቀኑ መውሰድ አለበት። ይህም እንደየእድሜው ይለያያል። ከ12 ወር በታች ወይም ከ1 ዓመት በታች ከሆነ 400 ኢንተርናሽናል ዩኒት ጠብታ ይሰጠዋል። ከ12 ወር ወይም ከ1 ዓመት በላይ ከሆነ ደግሞ 600 ኢንተርናሽናል ዩኒት የቫይታሚን ዲ ጠብታ ይሰጠዋል። ህፃኑ ልጅ የፎርሙላ ወተት የሚጠቀም ከሆነ ደግሞ አንዳንድ የፎርሙላ ወተቶች ወይም የዱቄት ወተቶች ቫይታሚን ዲ ተጨምሮባቸው ይሰራሉ። ነገር ግን ቫይታሚን ዲ የሌለው አይነት የፎርሙላ ወተት የሚያገኙ ከሆነ በተመሳሳይ 400 ኢንተርናሽናል ዩኒት እና 600 ኢንተርናሽናል ዩኒት ሊሰጠው ይገባል። ምግብ መብላት የጀመሩ ህፃናት ከሆኑ ደግሞ የምታበሏቸው ምግቦች ቫይታሚን ዲ የበለጸጉ ምግቦች መሆናቸውን አረጋግጡ። ለምሳሌ የአሳ ዝርያዎች፣ እንቁላል፣ እድሜያቸው ከ1 ዓመት በላይ የሆነ ደግሞ የላም ወተት እና እርጎ፣ በተጨማሪም አንዳንድ የጭማቂ ጁሶች ይመከራሉ። በዚህ ዙሪያ ያላችሁን ጥያቄ ኮሜንት ሴክሽን ላይ ያስቀምጡልን። የህፃናት ሐኪም ማማከር ከፈለጉ የዊኬር መተግበሪያን ከፕሌይ ስቶር ላይ ወረደው ይጠቀሙ። እናመሰግናለን።